ቲክቶኳን ስልክላት ቆይቷል ቲክቶክ መጠቀም ከተውኩኝ አለች። ስትለኝ ላስት ፖስትሽ 2 ወር ነው ስላት እኮ ለእሷ መቆየት ነው። ይሄንን ያለችው ያቺ ሴት የኤደንን ሆና እየተጠቀመችባት ነው። ከደላላዎቹ አንዷ ትሆናለች። እሺ ያለ ጥርጥር የእሷ ነው ያልከውን ድምፅ መጀመሪያ ላስቀድመው። አንተ ቆይ ቀርታ ስፒከሩን ኮኔክት ላድርገው። ለምን በስልኬ በደንብ እየተሰማችሁ አይደለም? እና ሀቡ 1.5 ላይ ነው፣ እየፈጠነ ነው ድምጿ። አዎ ነው ትክክል። ቀስ አረጓለ ይቅርታ። ሲሆን አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ? አለ እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼ ይላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ ናሳለች መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነስርዓት አለች። አብራት የመጣች ልጅ የትዘው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው ድንበር ላይ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም ስልክ ምንም ስለማይሰራ ጅቡቲ። ከዛ ይኛውን ደግሞ ከፍተዋል። ሪጀክት ነው። አሁን ኔትወርክ ነው። እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ። በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ? ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፊ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰውነሽ ነገር ሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበለች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘግተሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። ማለት ነው በቃ ያለውን ነገር እንደውም ይሰማል። ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ እሷ ናት። አንድ ድምፅ ነው አይደለም? ሁለቱ ድምፆች አንድ ሰው ናቸው አይደሉም? በመጀመሪያ ኤደን ናት አይደለችም? አይደለም ጠያቂው። የአንድ ሰው ድምፅ ነው አይደለም? ሁለቱ ቮይሶች አንድ ነው።
በጣም ግራ የሚያጋባ ነገር ነው። እሺ አንድ ነው የሆነ ልጅ ይሄኛው የተቀዳው በሳውዲ ስልክ እዛው ሳውዲ ባለ ሰው ተደውሎላት ያናገረችው ነው። ይሄ ደግሞ የዛሬው ቅጂ ነው፣ እኔ ያናገርኳት ነው። እነዚህ ሁለት ሰዎች አንድ ከሆኑ ይህንን ቁጥር ለቤቴሌም የሰጣት ማን ነው? ቤቴሌም ለቤተሰብ ወይም ለሜላት ጓደኛዋ ቪዲዮ ለካ ተይዘናል ብላ ቪዲዮ ልካ እና ከጠፋው በዚህ ታገኙኛላችሁ፣ ስልኬ ከዘጋ በዚህ ታገኙኛላችሁ ብላ የላከችው ቁጥር ነው። በዚህ በኤደን ስልክ ታገኙኛላችሁ ብላ ኤደን የሌላ ሰው ስልክ ሰታት ነው። በመጀመሪያ እንትና ኢትዮጵያ ውስጥ እያለች ቤቴሌም ኢትዮጵያ ውስጥ እያለች ኤደንን ታወራበት የነበረው ስልክ የቱ ነው? ግዴታ አሁን ይህንን ሚስጥር ቁልፍ ለማወቅ የቤቴሌም ስልክ ያስፈልጋል። ኢትዮጵያ ውስጥ እያለች በምን ቁጥር ነበር የምታወራት ኤደንን? ከዛ መንገድ ላይ ሆና ከጠፋው በዚህ ታገኙኛላችሁ የኤደን ነው ብላ የሰጠችው ስልክ እውነት የኤደን ነው ወይ? የኤደን ነው ብለው ሰጥተዋትስ? አመሰግናለሁ ሙባረክ። እና ይሄ ቁጥር የኤደን ነው ብለው ሰጥተዋትስ ቢሆን ሚዩት ነሽ ውዴ ሜላት። ይሄ ጥያቄ ለሜላት ነው። ኢትዮጵያ ውስጥ እያለች ቤቴሌም ኤደንን የምታወራበት ስልክ ቁጥር ታውቂዋለሽ? እሱን አላውቅም፣ ግን ደውዬ ልቀበል እችላለሁ። የኤደንን ቁጥር አላውቀውም። ከማን ትቀበያለሽ? ግን ኤደን ደውላ የቤት ስልክ ብላ የጠየቀችው ስልክ ግን አሁን የደወልሽበት ስልክ ነው። የኤደን ጋር የደወልሽበት ስልክ ነው። ያው ገብታለች። የኤደን ትዝታ ገብታለች። ያን ጊዜ ማለት ነው አቡ ቤቲ ተይዛ ቪዲዮ ልካ ነበር። እሱ ቪዲዮ አለ ካቴና አርጋ በማግስቱ ስልኳ ዝግ ነበረ እና ኤደን እና ከኮሜንት ላይ አና የምትባል ጓደኛችን አለች፣ የኔና የቤቲ ማለት ነው። ከቤቲ ጋር አሁን አንድ ቤት የነበሩት አሁን ሳትሄድ በፊት ማን የምትባል ሀና የምትባል ጓደኛችን አለች። እዚህ ነበረች፣ እንደውም አስገቡኝ ስትል ነበር። ከዛ በቲክታክ ውስጥ ገባችና ቤቲ ችግር ውስጥ ናትና ስልክሽን አስቀምጪልኝ አለቻት። ከዛ እሷም ስልኳ ስታስቀምጥ ደወለች። ስትደውል የቤቲን ቤተሰብ ስልክ ስጪኝ ችግር ውስጥ ናት አለች። ኤደን ማለት ነው። ለዛችኛዋ ኤደን ነኝ ብላ ነው ደውላ ኤደን ነኝ ብላ በቲክቶክ በውስጥ በኩል ቴክስቱም አለ። ኤደን ነኝ በውስጥ በኩል ጽፋ ነው ቴክስት አድርጋለች። የኤደን ጓደኛ ነኝ አይደለም። በቲክቶክ ስክሪንሻት አድርገዋለች። ሀና ስክሪንሻት አድርገዋለች። በኤደን ቲክቶክ ስክሪን ሪካርድ አድርጊው። ቲክቶክ ራሱ ኤደን ገብታ ኤደን ገባችና የቤቲ ጓደኛ ነኝ። መጀመሪያ ቴክስቱን ፈልጓለሁ፣ ወሬውን ከመቀጠል በፊት ፕሊዝ ቴክስቱን። ይኸውልሽ ስሚኝማ ትዝታ የራሱ አካውንት እንደሆነ በደንብ እንዲያውቁት ስክሪን ሪከርድ አብሪና ቴክስቱን አሳይና አካውንቷን ንኪው ከነ ፎሎሯ ከነ ፖስቷ እንዲታይ ስክሪን ሪከርድ አድርገሽ ላኪው። በእባክሽ እሱ ሀና ጋ ነው ያለ። ስለዚህ ሼር ላድርግላትና ልጅቷ መጣ ትግባ። ኢሞ አይደለም ቲክቶክ፣ በቲክቶክ ነው ማረጋገጫ። ቲክቶኩ ብቻ ነው ቤተሰብ ቲክቶክ ነው። ኢሞ አይደለም ቲክቶክ ነው። ስለዚህ ሼር ላድርግላትና ልጅቷን አስገቧት። ቅድም ኮድ ስለነገርኳት ትምጣ። ትላክላችሁና በዋትሳፕ ላኩልኝ። ምንም መግባት ምናምን አያስፈልገውም። ለሜላት ትላክልኝ ዋትሳፕ ያላት ሜላት። እሺ ሜላት ደውይላት ትላክልሽ ብላለችና ስክሪንሻቱን ላኪልኝ። ስክሪን ሪከርድ ነው ዩዘር ኔሙን አሳይታ ስክሪን ሪከርድ ስክሪንሻት። ይኸውልሽ አካውንቱ ላይ ግቢና ማለት ነው
ስክሪን ሪከርድ አብሪና ስለቦለቻ ስክሪንሾት አርጋ አስቀምጣለች። አካውንቷን ግቢና የእሷ ይኸውልሽ የተጻጻፋችሁትን ሪከርድ ሲያደርግ ጎበዝ እሱን ላኪው። አንዴ ድጋሚ በቴሌግራም ላኪ ላስቸግርሽ። በቃ እስከሚያበቁ አቡዬ እንወድሻለን ለማለት ያህል ነው። እሺ እንወድሻለን፣ በርቺልን የእኛ ጀግና። ወላሂ በጣም በጣም ነው የምወድሽ እህቴ፣ በርቺልን። ይኸው እንደዚህ ነው ጥፋትሽ። እዚህ ሚዲያ ላይ ጥፋት ትልቅ ጥፋት አለሽ። ጥፋትሽ አስተካኪ። ጥፋትሽ ደግሞ እዚህ ለድሃዎች 10,000 ሰው 11,000 ሰው ይዘሽ ድምፅ ስለምትሆኝ ዲፍተሮችም እዚህ ይቀመጣሉ፣ ያዳምጣሉ። እዛ አፉን ከፍቶ የሚጫወተው ፍላወር ምናምን ለምኖ ያጣል። ስፒች ቻሌንጅ የሚከፍትለት ያጣል። ጥፋትሽ ይሄው ነው። ወላሂ በርቺልን፣ እንወድሻለን ለማለት አይሎሽ። እዛ ነው እኮ የሚያለቅሱት። እኔ አሁን ገና ቪዲዮን ዛሬ አይቼ ነው። ገና እንላቀቅም ከማንም ጋር። ለማንኛውም በርቺ ለማለት ነው። እሺ ጠይቂን፣ የፈለግሽውን ነገር ሼር እያደረግሽ ጠይቂን በእናትሽ። እንደውም እኔ ቢዚ ሁኜ ከስራ እዚህ ትንሽ እዚህ ከራማ ምናምን አፉ የሚባለው ነገር መጥቶ እየተራራን እንጂ አለን ከጎንሽ ነን። በሀሳብም በጊፍትም ጠይቂን የፈለግሽውን ነገር። ወላሂ እንወድሻለን። እኔም በጣም ወዳቸዋለሁ። ቴንኪው። በቃ ስራሽን እንትን በይ። ቻው። በቃ እንትን ምንድን ነው ስክሪን ሻቱን ስክሪን ሪከርድ ቢሆን ደግሞ ሞር ማረጋገጫ ይሆነናል። ነው የጻፈች አቡዬ በውስጥ በኩል ገብታ ቴክስት ነው የጻፈች። ኤደን ነኝ እና ቁጥርሽን ላኪልኝ ቤቲ ችግር ውስጥ ናት ብላ ነው የጻፈች። ኦኬ እሱን ስክሪንሾት ምን ስቲል ናው ይሄ ኤደን ነኝ ቤቲ ችግር ላይ ናት ላኪ የሚለው እሷነቷን ማረጋገጫ ነው። ከዛ ይኸው ቆይ ወንድምየው መጥቷል የጻፈ ነው። አንዴ ሊያዘው ያመለጠኝ ነው አገኘሁት። በሌላ አካውንት መጥቶ ነው ከወንድምየው ጋር ያወራችሁ ይሰማ። ሀቡዬ ልንገርሽ ኦልሬዲ ልጅቷ ብሎክ አርጋታለች። ግን ዩዘር ኔምሽ ይታይ የለ ብሎክ ስታረጊኝ እኔ ዩዘር ኔምሽ ይቀመጥ የለ ዩዘር ኔሟ ስላለን ላክልሽ። ዩዘር ኔም ማንም ሰው የማንንም መጠቀም አይችልም። ስለዚህ ተመሳሳይ ናቸው። ሙሉ ለሙሉ ማመሳሰል ትችያለሽ። እልክልሻለሁ። እሺ እናቴ ላድርገው። በሜሴጅ ኤደን ነኝ ብላ ጠይቃ ነበር ቁጥር በቲክቶክ ሜሴጅ አስቀምጪልኝ ችግር ውስጥ ናት ስትላት አስቀምጠችላት። አዎ የውላችሁ ምናልባት ሌላ ሴት ደላላ አዛት ያንን ጽፋ ቁጥር ተቀብላ ከዛ በዛ ቁጥር ደላላዋ ኤደን ነኝ ብላ ደውላ ሊሆን ይችላል። ገባችሁ? ስቲል እስከ መጨረሻው እኛ እውነቱ እስኪወጣ ድረስ እስክንደርስበት ድረስ እናጣራለን። አሁን ከዛ በኋላ የቤተሰብ ስልክ ነው እንግዲህ የጠየቀችው። የቤተሰብ ስልክ ደግሞ ዝም ብሎ አይሰጥም። ችግር ውስጥ ካለች ለእኛ ተናገሪ ስንላት እምቢ አለች። ያው የብሬ ስልክ ደግሞ ልጅቷ ጋር ስለነበረ ሰጠነኛ። አሁን ሙሉ ልኬልሻለሁ። ሙሉ አካውንቷንም ስክሪንሹት አድርጌ ያሳይሻል። መጀመሪያ ቴክስታችሁ ላይ ዘርኔሙ አለ ከላይ እርዳታ ዘርኔሙ ራሱ ነው። ቴንኪዩ አመሰግናለሁ። ሰላም እንዴት ነሽ? የቤቲ ጓደኛ ነሽ አይደል? በእናትሽ አደጋ ውስጥ ነች። ስልክሽን ላኪልኝ አስቸኳይ ነው። ከዛ ስልክ ላከዛ የምን ሆነች? ደውይልኝ ፕሊስ። ስልክ አንሺ። አነሳው እኮ ማለት እኮ አሁን ለምሳሌ ኤደን በራሷ ቲክቶክ አካውንት ለማን የጻፈችው?
ለሀና እኔ ላከችው። ኦልሬዲ አንድ ይቅርታ ሀቡል አቋርጥሽ እና ቤተሰቦቿ ማወቅ ያለባቸው ጓደኝነታቸውን ነው እና እንደምታውቅ ነው ኤደን እዛ መሄዷን እንድታውቅ እንዲያውቁ ፈልጋለሁ። ቆይ ለሜላት ላንቺ ኤደን ሶሪ ቤቴሌም ላንቺ ቪዲዮን መታሰሯን ልካ ቪዲዮ ቁጥር የላከችው ቀንና ሰዓት ንገሪኝ። ከዛ ይሄ የዚህን ቴክስት ሳተርዴይ 10:30 PM ነው ይሄ ቀኑ። ስለዚህ የትኛው ይቀድማል? ከዛ አንድ አይነት ቁጥር ነው ወይ የሚለው ማየት ፈልጋለሁ። እሺ አንዴ ላውጣ። ስክሪንሾት ነው የምፈልገው። እሺ ራሴ ሰዓቱን ልክ እንደዚህኛው ራሴ ሰዓቱን አቀምል። ችግር የለውም። ቴሌግራም ላይ ኢሞ ላይ ቤት የሚለው እንጂ ቤቲ የት አለ? ቤት የሚል የወረደም እኮ አለ። የወረደ ስላለ ስክሪንሾት አድርጉ። የት አለ? የወረደ አልፈልግም። ስክሪንሾት ነው የምፈልገው። አሁን ላረግልሽ ነው። ስክሪንሾት ቀንና ሰዓቱን ራሴ እንዳይ ነው እንድትነግሩኝ ሳይሆን ራሴ ከዚህ ጋር እንዳየው እና እንዳስተያየ በማን ላከችልኝ ቪዲዮዋን በዚህ ምን ያደርገኛል? ቆይ ማንኛውም ማውራት አለብኝ እዚህ ጋር ታቡ ታረገችኝ መሰለኝ ብያለሁ። ድንጋራት በቃ ሚውት አላረኩም። ክፍት ነው። ተሳስተክ የሆነ ነገር እኮ ይኸውልሽ አቡ፣ አሁን እኛ የምንፈልገው እውነታውን እንዲወጣልን እኮ ነው። በቃ እሺ ጁላይ 5 2020 አሁን ከእነሱ ጋር መጨቃጨቅ አያስፈልገውም እኮ። ማን ተጨቃጨቃ? አሁን እኮ ማንም እየተጨቃጨቃ አይደለም። አይ የምልሽ ገብቶሻል። አሁን እነሱም እንደ እኛ ጋር እንትን ይላሉ፣ እኛም ደግሞ እንደሱ ወደ እነሱ የምንጨቃጨቀው ነገር ከእነሱ ጋር ይሄ ነው የሚባል ነገር ሳይሆን የምንፈልገው እኛ አሁን የሁለቶችም የእነሱም እውነታ ከሆነ እውነታው ይውጣ ነው፣ የእኛም እንደዛው። አሁን እኛ ልጅቷ ሞታለች ነው የሚባለው። እንግዲህ የእኛስ ነገር ምን ይደረግ ነው እኮ። እያጣራን እኮ ነው ታዲያ፣ እያጣራን እኮ ነው። መረጃ እየሰበሰብን እያጣራን ነው እኮ። አሁን ማንም አልተጨቃጨቀም እኮ። ሀቡ ልኬልሻለሁ። ጁን 5 ይላል። እዩ ጁላይ ነው ጁላይ ኖ ፕሮብሌም። ዛሬ ያለነው ጁላይ 22 ነው። ጁላይ 5 እዚህ ጋር ደግሞ በአማርኛ የጻፍኩት መቼ ነው ለአንቺ ቪዲዮ ነው የላከችው? 28 ሰኔ 28 ነው የላከችው። በ27 ሄዳ ኦኬ። በ20 ጁላይ ጁላይ 28 የቪዲዮ ቁጥር የላከችበትን ቁጥሩን ማየት ፈልጋለሁ።
ቪዲዮ ልካ አብራ በዚህ ቁጥር ታገኘኛለሽ ያለችውን ከእናንትኑ ቁጥር አላከችልኝም እኮ ቁጥር እኮ አይደለም። ቁጥርማ ደውለው ነው ከእሱ ነው የተቀበልኩት። ቁጥሩን ከብሬ እኮ ነው የተቀበለችው። የኤደን ቁጥር ከብሬ ነው የተቀበልኩት። ተልኮላታል ቁጥር ለእኔ አልተላከም። ሀና የምትባለች ሀና ነች እንጂ ለእኔ አልተላከም። ለሀና ነው ቁጥር የተላከው። እሺ ቆይ ቁጥር ይላክልሽ። እሺ ካንቺ ጋር ጨርሻለሁ። ብርሃኔ ወየ ሀና ሶሪ ቁጥሯን ኬት ነው ያመጣከው? የኤደንን ቁጥር ኬት አመጣክ? የኤደን ቁጥር ከሀና ላከችልኝ ለእኔ ወደ ሀና እሷ ደውላ ነበረ ከቲክቶክ ጋር እንትን ብል ሰርች ጋር ማለት ነው። እዛ ጋር እንትን ብላት ልይቷን አይ ከቲክቶክ ጋር ስታወራት ለማንኛውም በመረጃም ሰጪ ከሆነ በስልክ ደውዪልኝ ብላ ስልኳን ልካላታለች። እቺ ሀና ማለት የኛዋ። ከዛ ከላከችላት በኋላ ያችኛ ወደ ሀና ስልክ ደውላለች። ሀና ደግሞ እኔ ስጠይቃት የእሷን ስልክ የሄደን ስልክ ሰጠችኝ ማለት ነው። እንደዛ ነው ስልኩ የተገኘው ከሀና ነው፣ ከቤቲ ጓደኛ ማለት ነው። እና መቼ ነው የደወለችለት? የቤቲ ጓደኛ እሷ ነች። ከቲክቶክ ቀኑን ታውቀዋለህ? የደወለችበትን ቀን ወደ እኔ ደወለች። አዎ ደውላ ስልኩን የሰጠችህ ቀን ቀኑን አላውቀውም። የተደወለበት ገብቼ ላውጣው ካልሆነ አዎ ገብተህ ካይተህ የተደወለበት ቢያንስ ከሰማሁኝ ከሁለት ቀኑን በስልክህ አይተህ ብትነግረኝ አይተህ ብትነግረኝ ሀና ደውላ ለመጀመሪያ ጊዜ የሄደን እጅ ስልክ ቁጥር ገባበት። እሺ የተደወለበትን ቀን እሺ። አሁን ይሄ ሜሴጅ ማስረጃ ኦኬ። ይሄ የቲክቶክ ሜሴጁ ምን ያስረዳል? የኤደን ቤተሰቦች ጓደኛዋ ለመሆኗ ምን ማረጋገጫ አለን? እንደሚተዋወቁ ምን ማረጋገጫ አለን? እሷ ትጥራት አትጥራት ምን ማረጋገጫ አለን ለሚሉበት ማረጋገጫ ነው። በኤደን ቲክቶክ አካውንት እነሱ በሚያውቁት ይኸው ወንድሟ ዲዩት አድርጎ በሰራበት በራሷ አካውንት ኢንቦክስ ገብታ ሀና ለምትባል ለቤቲ ጓደኛ የቤቲ ጓደኛ ነፋ ደግሞ ናት። ኧረ ዛሬ ምን ጉድ ነው! ቤታችን እየተባረከ ነው። ማሻ አላህ። እሺ በጣም አመሰግናለሁ። ፈጣሪ ይስጥልኝ። እና እንትን የቤቲ ጓደኛ ነሽ አይደለ? ቤቲ ችግር ላይ ናት። እባክሽ የቤተሰብ ቁጥርሽን ስጪኝ ብላት ሀና ጓደኛዋ ደግሞ ስልክ ቁጥሯን ላከችላት። ስልክ ቁጥሯን ስትለካላት ደውላ የቤተሰብ ስልክ ስጪኝ ስትላት የቤተሰብ ስልክ ዝም ብሎ አይሰጥም። ምን ሆና ነው ነገር ችግር ላይ ናት ስጪኝ ስትላት እሺ ብላ የወንድምየውን ስልክ ሰጠች ነው ወይንስ የእሷን ስልክ ለወንድምየው ሰጠች? ኦኬ። ስለዚህ ይሄ አረጋገጥን። ኤደንና ቤቴሌም ከሀገር የወጣችው በኤደን ጥሪ እንደሆነ ማረጋገጫ ነው። አሁን ግን ማረጋገጥ የከበደን በቲክቶክ ኢንቦክስ ቁጥር ተቀብላ ለደላላ አሳክባ ደላላዋስ ቢሆን እየተደዋወለች ያለችው ለምን? ሁለቱ ድምፅ አንድ አይነት እንደሆነ አረጋግጡልኝ ያልኳችሁ ለዚህ ነው። ሁለቱ ድምፆች አንድ አይነት ከሆኑ የአንድ ሰው ነው ማለት ነው። ስለዚህ ኤደን ቁጥሩን ተቀብላ ለሴት ደላላ አብራት ላለች ሰታ እሷ ናት እየደወለች እኔንም ዛሬ ያወራችኝ እንጂ የታገተ ሰው እንዴት ነው በእንደዚህ አይነት ነፃነት ስልክ የሚያወራው? እኔ ከኔ ጋር ስታወራ ያለበትን ሪከርድ ስሙት፣ በምን አይነት ነፃነት እያወራችኝ እንደነበረች። ከአጎቷ ጋር ደግሞ የምታወራበትን ቮይስ ስንሰማ እየተደበደብኩ ነው። እባክህ አጎቴ ሳልሞት ከዚህ በኋላ ከደከምኩ በኋላ እኮ ብታስገቡም ወጥቼ መንገድ ላይ ልሞት እችላለሁ፣ ሳልሞት የቀረውን ገንዘብ አስገቡልኝ እያለች ነበር። እና በእንደዚህ አይነት ስቃይ ላይ ያለ ሰው በእንደዚህ አይነት ነፃነት ያወራል ወይ? ከአጎቷ ጋር የምታወራበትን ድምፅና ከአጎቷ ጋር የምታወራውን ድምፅና የኛውን ላሰማችሁና አነጻጹት። እነዚህ ሁለቱ የአንድ ሰው ድምፅ ናቸው አይደለም የሚለውን ኦኬ። ሀቡ አንዲ ላቋርጥሽና ደላላው ጋር ይዞባት እንዳይሆን ስልኩን ላልሽው፣ ደላላው እንዴት ሀናን መርጦ ጓደኛዋ ሊያረግ ቻለ?
ሀናን መርጦ የቤቲ ጓደኛ ሊያረግ ቻለ? ይህን የወሰድኩ ነበር። ለዛን እስኩጠው ድረስ ደላላው ስልኩን ይዞ ተጻጻፈ አላልኩም። እኔ ያልኩት ስልኩን ሰጥቷት እንኪ የቤቲን የጓደኛሽን እንትን አስፈራቷት ሲቀር አምጪ። ምንም አስፈራርቶ አይደለም። ምን ወዳም ሊሆን ይችላል። አስፈራቱ ማናቅም። ብቻ አምጪ ቁጥር ተጻጻፊ እና ከአንዳቸው ጋር አምጪ ብሎ እራሷን አዟት እሷ ተጻጽፋ ከዛ ቁጥር ተቀብላ ለሴት ደላላ እኮ ወንድም ሴትም አለ። ለሴት ደላላ ለምን እያወራችን ያለችው ሴት ደላላ ናታ ከኔ ጋር ያወራችሁ። አሁን ደግሜ ከፍተውና እናንተም ሁሉም ህዝቡ ሰምቶ እንዲፈርድ የምፈልገው ከአጎትየው ጋር እባክህ ብሩ እንዲያስገባ አጎትየው የምትለምንበት ድምፅና እኔን ያወራችሁ ግለሰብ አንድ ናቸው ወይ የሚለውን እንድታረጋግጡ። ቀኑን አወጣህልኝ። ለመጀመሪያ ጊዜ ሀና ደውላ ስልኩን ለአንተ የሰጠችበትን ቀን በቃሏን የሰጠችህ ወይስ በዋትሳፕ በምንድን ነው የሰጠችህ? ቁጥሯን ከሆነ ስክሪንሻት በኖርማል ቴክስት ነው የላከችልኝ። ጁላይ 11 ነው የሚለው ቴክስት። ስክሪንሻት መላክ አችልም? ስክሪንሹት መላክ አችልም ወይ? የተደዋወልንበት ኖ የላከችልክን የደላለው አልችልበትም። ቴሌግራም ወደ እኔ ላከው ብሬ፣ ቴሌግራም ወደ እኔ ላከውና እንደምልከው ልክላታለሁ። አዎ ስክሪንሻት አንሳና እኔ ልክላታለሁ። ቴሌግራም ጋር ለማውጣት እስኪ ኖርማል ነው። እስኪ ልየው አንዴ። እኔ የምለው እዚህ ጋር ለእንትና የላከችላት ላይ ለሀና ሰላም እንዴት ነሽ? የቤቲ ጓደኛ ነሽ? ሽ ቁጥር ላኪልኝ ምናምን ያለችበት ላይ ሳተርዴይ 10 ሰዓት ከ57 ነው እንጂ ቀን የለውም። እና የቲክቶክ መሴጅ ቀን ለምንድን ነው የማያሳየው? ዲዩት ያደረገውን አጥፍቶታል። ለምን ዲዩቱን አጠፋህ? ወንድሟ ብርሃኑ ብሬ ኖ ብርሄን አይደለም። እሱን የእንትናን ወንድም የኤደንን ወንድም ለምንድን ነው ያጠፋኸው? ዲዩት ያረካውን አጠፋኸው? ለእህትህ ዲዩት ያረካውን ዲዩት ያረካውን ቪዲዮ አጠፋኸው? አዎ ዲዩት ያረካውን ቪዲዮ አጠፋኸው? አልገባኝም። ሀቡ ኒንጃ የሚጽፉትን ማንበብ ትችላለህ። የእህትህን ቪዲዮ ቅድም ዲዩት አድርገህ ነበር፣ ጽሁፍ አድርገህ ፖስት ያልከውን ቪዲዮ እርዳታ የጠየክበትን አጠፋኸው ወይ? ለምን አጠፋኸው? ኧረ ያጠፋሁት ቪዲዮ የለም። አላጠፋውም። እህት አለም አላጠፋውም ብሏል። ጋይስ ዲዩት ያደረገው ጽሁፍ ጽፈህ ያለው ቪዲዮ ጠፍቷል ወይስ አለ? ታዲያ ምን ሆናችሁ ነው? አላጠፋሁኝም። ምናልባት ለሶሻል ሚዲያ ያህል እውቀት የለኝም። ምናልባት እንግዲህ እኛ አላጠፋሁት ማየት ይቻላል። እሱ አላጠፋውም ጋይስ። እስኪ ሜላት ጋር ደውይላትና አንቺ ጋር የለም ወይ የእሷ ስልክ ቁጥር የተላከው አንቺ ጋር ነው መስለኝ ልበላት እስኪ። ለመሰላችሁ ሊሆን የሚችለው ሌላኛው ነገር ድምፅ፣ እናንተ አጎቷን ስታወራ ያለውን ድምፅ ሌላኛው ሊሆን የሚችለው በቲክቶክ ጠይቂ ብላ ደላለዋ እዛ ጠይቃ ቁጥሩን ተቀብላ ለደላለዋ ከሰጠቻት ደላለዋ ደውላ ኤደን ነኝ እያለች ነው ቤተሰብ ያወራችሁ ማለት ነው። ለምን የኤደንን ድምፅ ልታቅ የምትችለው ቤቲ ብቻ ስለሆነች። አሎ አቤት፣ ሰላም ነው? እግዚአብሔር ይመስገን አለን። አካውንት ንገራ ያለ። እሺ
ሄሎ 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 አቤት ጋሽ አቤት እሺ ጋይስ ይሄ ድምፅና ጋሼ የምትልበት ቆይ ይሄ ድምፅና ይህንን ድምፅ ነው እንድትሰሙ የምፈልገው። ሀቡ የቤቲን ድምፅ አንዴ ላሰማሽ ወይስ በቴሌግራም ስለሆነ መላክ ከበደኝ ወደ ዋትሳፕ ፎርዋርድ ማድረግ። አዎ ታማለች ተብሎ ቴክስት ከተደረገ በኋላ ኤደን ከዛ ለሀና ላከችላት ስላለ ሁኔታ። እሺ ላሰማሽ አንዴ ድምፅ ነጥፉትና ኢንፎርሜሽን በደምብ ሳሰማ ለዛ ነው እናቴ ከመጀመሪያው ላርዛ አንዴ ኤደን ነች አብራን የነበረችው አለች ታመመች እና ቤቲ እኔ መስያት ነው። አሁን እኮ ገባኝ አወቅኩኝ። እኔ መስያት ደንግጣ ነው እንደዛ ያለችሽ። አብራን ያለችው ሶስተኛዋ ልጅ ታይፎድ አመማት እና ደውለውላት ታይፎድ አሟታል ምናምን ስትባል ቤቲ ናት ብላ ተደናግጣ ነው እና እንደውም ቤትም ደውላ ነበረ። ቤት ደውላ ማየ ታማለች ምናምን ብላት ከእሷ ጋር ከእናቴ ጋር ራሱ አውርተናል። የተሳሳተ ስልክ ነው ምናምን ቤታል በሳውዲ የተደወለ ስለኝ የተሳሳተ ስልክ ነው ከዚህ በኋላ እንዳታነሽ ምናምን ደንግጣ ነው። ኢንፎርሜሽን በደንብ ሳሰማ ለዛ ነው እናቴ አለቀ ስለማይቻል ነው ፍቅሬ ያላነሳ ልጆች እና አትደናገጪ። እኔ የታመምኩ መስሏት ነው ልጇ ሌላ ኢንፎርሜሽን ሶስተኛዋ ልጅ ታሟለች ስትባል ቤኒ መስያት ነው ገባሽ? ለዛ ነው ፍቅሬ እሺ አትደናገጪ። ምንድን ነው አልገባኝም። ይኸውልሽ ምን አለቻት መሰለሽ? ኤደን ስደውል እናቴም ተደናግጣ ነበረ። ሶስተኛዋ ልጅ ስትታመም ኤደን የታመምኩ መስሏት ለፋሚሊም ደውላ ለእናቴ ደውዬ እንዳታነሽ የሳውዲ ስልክ የተሳሳተ ስልክ ነው ብዬ አረጋግቻታለሁ እንጂ ሶስተኛ ልጅ ናት ታይፎድ የታመመችው። እኔ ደህና ነኝ እና ለሀና ነው ላከችላት። ሀናን እኔ ደግሞ ላንቺ ማልደውልሽ ስለማይመቸኝ ነው እዚህ አታስቢ ፍቅሬ አለቻት። ቆይ ድጋሚ አስረጅኝ። ሀቡዬ ኤደን ማለት ነው ቤተሰብ ጋር ደውላ ነበር አክስትዮ ጋር። ከዛ ሀና ጋር እንትን ስትል ደግሞ ሀና ቁጥሯን ሰጣቸው። ቤተሰብ ጋር ደውላ ነበር ኤደን በሳውዲ ስልክ። ከዛ ሀና ደግሞ እንትን ስትል እኔ የተሳሳተ ስልክ ነው ብላ ለሀና ቦይስ ላከችላት። ቤቲ ማለት ነው ሟቿን እቼ ላከችላት ለሀና ነው። ይሄ ድምፅ የቤቲ ድምፅ ነው እኮ። ቆይ አክስቲው ጋር ደውላ ምን አለች? ኤደን ታማለች ችግር ላይ ነች አለች። እሺ ምን አርጉ? እሱን እዚህ ጋር ነው ያለው ድምፁ። ደውዬ ተረጋግታለች እንዳታነሽ ብያታለሁ። እኔ ደህና ነኝ፣ ከኛ ጋር አብራት ያለችው የተሳሳተ መረጃ ነው ከኛ ጋር ያለችው ነው እንጂ እኔ ደህና ነኝ ብላ ደግሞ ያላነሳዎች ማንሳት ማውራት ስለማይቻል ነው ብላታለች። እዚህ ጋር ደግሜ ላሰማሽ። ያልገባኝ ነገር ቅድም የደወለችው ኦልሬዲ ከሞተች በኋላ ነው። ደውላ ሞተች የቲክቶክ ቴክስት አለ አይደለም? የቲክቶኩን ቴክስት ለሀና ስትልክላት ጊዜ ታማለች ችግር ላይ ናት ያለች ታይም ሀና ስልክ ትልካለች። የቤተሰብ ሲላክላት ኤደን ደግሞ ለቤተሰብ ታማለች ቤተልሔም አለች። ቤተሰብ ደግሞ ተደናገጠ፣ ተረባበሻ። የላከችው እዚህ ጋር ያለው ስልክ እና ለኤደን የላከችው ስልክ ቲክቶክ ኢንቦክስ የቤተሰብ